السلام عليكم ورحمة الله وبركاته. دنا تكبراتشو يا مبارك ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ። ቡና ጠጡ። ዛሬ ቡናችንን ይዘን ወደ ሀዲቃ እየሄድን ነው እኔና ጓደኛዬ። ይሄው እንግዲህ በኩራችንም እየጨሰች ነው። ሀዲቃችን ይሄን ይመስላል። ማሻአላህ ቤታችን አካባቢ ስለሆነ ችግር የለውም ማለት ነው። እንዴት ናችሁ እናንተ? ሪያድ ነው ያለሁት። እሺ ጓደኞቼ እንዴት ናችሁልኝ? ሰላም ናችሁ? አየሩ በጣም ደስ ይላል። ማሻአላህ ማሻአላህ ተባረከ ረህማን። በጣም ነው ደስ የሚለው ሀዲቃችን። ማሻአላህ ብያለሁ። ቡናችንን ይዘን በኩራችንን ይሄው ጭሳችንን እንጠጡ። አያችሁ ይሄ ቡና ቁርስ ነው። እስቲ ቅጂ ቡናው አቦል ጀባ ብለሽ ቅጂ ቡልጀባ። ማሻአላህ ተባረከ ረህማን። አላህ 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 እንዴት ደስ ይላል። በጣም ደስ ይላል። በጣም ነው ደስ የሚለው። እንግዲህ ነው ቡና ጠጡ። ቸኮሌትም አለ እዚህ። አይዋ አለ ለካ ቸኮሌትም አለ። ጭሳችን ቡናችን እዚህ ጋር ቡና ቁርስ አለ። እና እንግዲህ ጠጡ። ምን ደግሞ ለቡና ቁርስ ሳህን የለን ነበር። አረቦቹ እያዩን እየሳቁብን ነው ማለት ነው። እንደዚህ ይዘናት ነው ያወጣነው ሲኒያዋን እንደዚህ እና ነው ቡና ጠጡልን እስቲ። አቤት 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 ማሻአላህ። ቡና የዶሮ አይን ነው። ለቡናማ ማን ብሏችሁ? እና ነው ቡና ጠጡ። ዛሬ ተናፍቃችኋል ሀባይቢ። ቡናችንን ጠጥተን ይሄ ቡናዋን ጨርሰን በቃችን ጠጥለን ጨርሰን በቃ ልንወጣ ነው። እና አብራችሁ ስለቆያችሁ ፍስፍስ ስለበላችሁ ሰላም ሁኑልን። እናመሰግናለን። እንዴት ናችሁ? ተናፍቃችኋል ግን ሁሉም ሰላም ነው? እኔ ጋር አልহামዱሊላህ ደህና ነኝ። ወይዘሮ ሜሪ እንዴት ነሽ ታዲያ? አለው እንግዲህ አሪፍ ምሽት ነበረ። ቡናችንን ጠጥተን ምናምን ያው እንግዲህ አሁን ወደ ቤት ነው። አሁን ወደ ቤታችን ማሻአላህ ግን ደስ ይላል። እንግዲህ አብረን እንጠጣለን። ሰላም ደሩልኝ። ባይ ባይ።